ሰላም ሰላም ብናል እንግዲህ ስንቶቻችንን ኦንላይን ላይ ገንዘብ ሰርተን ወደ ኪሳችን የምናስገባ? ኢትዮጵያ ውስጥ እንግዲህ ታውቁታላችሁ አብዛኛው ሰው ወይ ቅጥረኛ ነው ወይም ደግሞ ትንሽዬ ቢዝነስ አቋቁሞ በዛች ነው የሚተዳደረው። ስለዚህ ኦንላይን ላይ ከመቶ ስንት ፐርሰንት ይሆናል ኢትዮጵያ ውስጥ እየሰሩ ያሉ ልጆች? ስለዚህ አብዛኛው አሁን ግንዛቤያችን ምንድን ነው? ኦንላይን ስራ ሲባል ወይ ስካም ወይም ደግሞ የሆነ ውሸት ነገር ነው ይመስለን። ውሸት ነገር በቃ ገንዘብ ፌክ የሆነ ነገር ነው ይመስለን ነገር ገብተን ስላላየን ማለት ነው። ገብተን ስላላየን አብዛኞቻቸው ወይም ደግሞ እነዚህ የሚላኩ ሊንኮች አሉ። እነዛን ለምሳሌ ዛሬ 1000 አስገብቼ ከዛሬ 3 ቀን ወይ 4 ቀን በኋላ ያን 4000 5000 አድርጎ አብስቶ የሚሰጠኝ አይነት ሊንክ፣ እንደዚህ አይነት ሊንክ ኦንላይን ስራ ሳይሆን ይህ ምንድነው ኖርማሊ አፕሊኬሽን ነው። ልክ እንደ ቲክቶክ እንደ ፌስቡክ ወይም እንደ ሌሎች አንድ ፕላትፎርም ወይም ደግሞ አፕሊኬሽን ነው። ስለዚህ እዚህ አፕሊኬሽን ላይ ስንገባ ምንድነው እኛ የሚጠበቅብን ነገር አለ። ኖርማሊ ምንም ኢንቨስት አናደርግም። ኢንቨስት የምናደርገው ነገር የለም እዛ ጋር ማለት ነው። ከኛ የሚጠብቀው ምንድን ነው? አፕሊኬሽን እንድናስተዋውቅለት ነው። ኖርማሊ እንድናስተዋውቅና ሰዎቹ ወደዚህ ፕላትፎርም ጆይን እንዲያደርጉ እንዲመጡና እንዲሰሩ ማድረግ ነው ትልቁ ስራ ማለት ነው። ትልቁ ስራ እዚህ አፕሊኬሽን ላይ ደግሞ እኛ መስራት ነው ማለት ነው ያለብን። እዛ ጋር ጆይን አድርገን እንግዲህ ከፕላይ ስቶር ወይም ደግሞ ከሌላ ቦታ ዳውንሎድ ካደረግን በኋላ አፕሊኬሽኑ ዳውንሎድ ካደረግን በኋላ ቀጥታ እንገባለን ወደ አፕሊኬሽኑ። እዛ በኋላ ስልጠናዎች አሉ፣ እዛው ውስጥ ላይ የሚሰጡ ስልጠናዎች አሉ ስለ አፕሊኬሽኑ ከምን ጀምረን ምንም መድረስ እንዳለብን፣ ምን ምን ታስኮች ያስፈልጋሉ፣ እዛ ጋር ምን ሲሆን ነው ገንዘቡ ነው የሚወጣው። ያ የሚሰበሰብ ኮይን ፖይንት የሚባል ነገር አለ ውስጥ ላይ ታዩታላችሁ። ስለዚህ ያንን ምንድን አድርገን ነው የምናወጣው የሚለውን ነገር በዝርዝር እናስረዳችኋለን። ዋናው እኛ ጋር ለመስራት ፍላጎት ይኖራችሁ እንጂ እናስረዳችኋለን። ስለዚህ በተለይ ጊዜ ያላችሁ እንግዲህ ፕላትፎርሙ እንግዲህ የሙሉ ሰዓት ስራች አድርጋችሁ ስሩኝ የግዴታ አይለንም። በፓርት ታይም ወይም ደግሞ በትርፍ ጊዜያችን መስራት እንችላለን። ነገር ግን በትርፍ ጊዜ ስንገባ ዝም ብለን ቲክቶክ ላይ ለምሳሌ አሁን አብዛኞቻችን ምንድን የምናደርግ ዝም ብለን ገብተን ስክሮል እናደርጋለን። ወደ ላይ ስክሮል እናደርጋለን። እዛ የሆነ ኮሜዲ ነገር እናያለን፣ የሚያስቅ ነገር ወይም የሆነ ሀሳብ ያለው መረጃ ነገር ልናገኝ እንችላለን። እዛ በኋላ ግን ገንዘብ የለውም። ወይም ደግሞ ለሰው ገብተን ዝም ብለን ታብታብ እናደርጋለን። እዛ በኋላ ምንድነው ገንዘብ የለውም። የሚከፈለው ለማን ነው? ለዛ ለሆነ ሰው ነው ማለት ነው። ለተወሰኑ ትንሽ ሰዎች ናቸው የሚከፈላቸው ማለት ነው። ስለዚህ እኛ ደግሞ የራሳችን ቢዝነስ መጀመር እንችላለን። ከትንሹም ቢሆን እንግዲህ በቀን 50 ብር 100 ብር ከማግኘት እያደገ ነው። ታውቃላችሁ ኦንላይን ስራ ሰርታችሁ የምታውቁ ሰዎች ዝም ብሎ በአንድ ጊዜ በቀን 10 ሺህ በቀን 20 ሺህ ብር አይገኝም። እሺ ከምንም ነው እንግዲህ እንደነገርኳችሁ በቀን ለምሳሌ ዛሬ ምንም ላንሰራ እንችላለን። ኦንላይን ላይ ገብተን ልክ ከዚህ ፕላትፎርም ላይ ስትመጡ እንደዚህ ነው። ዛሬ ላይ ገብታችሁ ዛሬ ላይ ሪሲቭ ላትሉ ትችላላችሁ የሆነ ገንዘብ፣ ነገም ሪሲቭ ላትሉ ትችላላችሁ። ነገር ግን ማሰብ ያላባቸው ከዛሬ ወር፣ ከዛሬ 2 ወር፣ ከዛሬ ዓመት፣ ከዛሬ 2 ዓመት እያለ ከዛ በኋላ የሚመጣውን ነገር በማሰብ ዛሬ ላይ ግን ስራ ያስፈልገዋል። ዝም ብሎ ተኝቶ መጠበቅ አይደለም። የዛሬ ዓመት 2 ዓመት ስላችሁ ዝም ብሎ ተኝቶ መጠበቅ አይደለም። እሺ ያን ጊዜ ዝም ብሎ ተኝቶ መጠበቅ አይደለም። ዛሬ ላይ ስራ መስራት ያስፈልጋል። የዛሬ ዓመት ለምሳሌ በቀን 10 ሺህ ብር እንዲከፈል ይፈልጋለሁ የሚል አንድ የሆነ ሰው እዚህ ፕላትፎርም ላይ ጆይን ካደረገ በኋላ ዛሬውኑ ስራ መጀመር ያለበት። ምን አይነት ስራ ይሰራል አለ እዛው ላይ ቪዲዮ እዩት። እዛው ቪዲዮ አለ ውስጥ ላይ ማለት ነው። ወይም ደግሞ ላይቭ ላይ ስልጠና አለ ገብታችሁ ማየት ነው ያለባችሁ ማለት ነው። ስለዚህ ኑ እናሰራችሁ እያለ ነው። ኑ እናሰራችሁ ሳይረፍድባችሁ ማለት ሳይረፍድባችሁ መጣችሁ ስራውን ብትሰሩ በጣም ተጠቃሚ ትሆናላችሁ ማለት ነው። ስለዚህ ብዙ ጊዜ እኛ ሰነፎች ነን፣ እውነቱን እናውራ ከተባለ ሰነፎች ነን። ለምን እንደዚህ የሚያለፋ ነገር ምናምን አይመችም። ዝም ብለን ብቻ የሆነች ቦታ ተቀጥረን እንዳልኳችሁ እዛች ጋር በምናገኛት ገቢ ምናምን መተዳደር ምናምን ኑሮን መግፋት ነው እንጂ የሆነ የሚያለፋ ነገር ላይ ብዙ ጊዜ እኛ መስራት አንፈልግም። ለዛ ነው ውጤታማ የማንሆነው። ለዛ ነው ውጤታማ ጊዜያችን ሰጠን ነው። እዚህ ፕላትፎርም ላይ ስትመጡ በነገራችን ላይ ምንድነው ጊዜያችሁን ሰጣችሁ በደንብ ከሰራችሁበት ከምንም ጀምራችሁ ከዜሮ ማለት ነው። ከዜሮ ጀምራችሁ በጣም ብዙ ገንዘብ መስራት ትችላላችሁ። ይህ ፋይናንሻል ፍሪደም የገንዘብ ነፃነት የሚባለው ነገር እዚህ አፕሊኬሽን ላይ ታዩታላችሁ 100% እርግጠኛ ሆነን የምንነግራችሁ ማለት ነው። ነገር ግን እንደነገርኳችሁ ስራ ይጠይቃል። እሺ እዚህ ጋር ምንድነው ሆስት ኤጀንት ምናምን የሚባል ነገር አለ፣ ኮይን ፖይንት የሚባል ነገር አለ፣ ሌቭል የሚባል ነገር አለ። እነዚህም ዲቴሎች ደግሞ አሉ እዛው ላይ በሂደት ነው። እሺ ደግሞ በአንድ ቀን አንድ ሰው ጆይን ብሎ ወደዚህ ፕላትፎርም ለምሳሌ አፕሊኬሽኑ ስላወረደና ጆይን ስላደረገ ብቻ የሆነ ገንዘብ አይሰጠውም። ወይም ደግሞ የሆነ ታብታብ እያደረግን የምንወስደው ገንዘብ ይመስለዋል አንዳንድ ሰው። አሁን ምንድነው የሚከፍል አፕሊኬሽን አለ በወር እስከ ሚሊዮን ድረስ እንግዲህ የሚሰሩበት ልጆች አሉ የምናውቃቸው በወር በአንድ ወር ነው የምላችሁ በአንድ ወር እስከ ሚሊዮን ብር ድረስ የሚሰሩበት አሉ። ምን አድርገው ነው እነሱ ካላችሁ እንግዲህ በዋናነት
ቲም ገንብተው ቲም የሚባል ነገር አለ። በስሩ ብዙ ሰው የሚሰራ ሰው መያዝ ማለት ነው። ማይሰራ አይደለም 30 ሺህ 40 ሺህም ሰው ይኑረን በስራችን እንግዲህ ማይሰራ ከሆነ ፕላትፎርሙ ምንም አይነት ነገር አይሰጥም። ምንም አይነት ነገር አይሰጥም። ነገር ግን እነዚህ በወር እስከ ሚሊዮን ድረስ የሚሰሩ ልጆች ምን አድርገው ነው ካላችሁ በስራቸው የሚሰራ ብዙ ሰው አለ ማለት ነው። የሚሰራ በደንብ አፕሊኬሽን ተረድቶት ለራሱ ብሎ የሚሰራ ማለት ነው። ለራሱ ብሎ ቢሰራ በጣም ብዙ ሰው አላቸው ማለት ነው። ስለዚህ እኛም ምንድነው በሂደት ነው ይሄ የሚመጣው ደግሞ በሂደት ቀን በቀን ራሳችን አፕዴት እያደረግን አሰራራችን እያሻሻለ ምናምን በሂደት ይመጣል ማለት ነው። ስለዚህ ወደዚህ ፕላትፎርም ኑ ተቀላቀሉና አብረን እንስራ፣ አብረን እንደግ እያላችሁ አብረን በጋራ ነው የሚታደገው። ደግሞ እዚህ ፕላትፎርም ላይ እዚህ ጋር እኔ ብቻ ማደግ አልችልም። እኔ ብቻ የግዴታ እኔ ለማደግ ምን ማድረግ አለብኝ? ፕላትፎርም ጋር በስር ያሉ ሰዎች እነሱ ደህና ተከፋይ መሆን አለባቸው። ላይ ያለው ሰው ደህና ተከፋይ ለመሆን የግዴታ ነው። ይሄ ግዴታ ነው፣ የስራው ባህሪ ነው ራሱ። ከስር ያሉ ሰዎች ምን መሆን አለባቸው? አሪፍ ተከፋይ መሆን አላቸው። ስለዚህ ስር ያለው ሰው አሪፍ ተከፋይ ነው ማለት ከላይ ያለው ኤጀንት ደግሞ አሪፍ ይከፈለዋል ማለት ነው። ስለዚህ የጋራ ስራ ነው። በጋራ በመረዳዳት ነው የምንሰራው። በመረዳዳት አንዳችን ሳፖርት እየተደራደርን እንሰራዋለን። ስለዚህ ሰነፋቱ ወደ ስራ ግቡሽ። እንግዲህ እዚህ ፕላትፎርም ብቻ ሳይሆን እንግዲህ ኦንላይን ላይ በዚህ ሰዓት እንግዲህ ኦንላይን ላይ ማተኮር አለብን። አይናችን ወደ ኦንላይን ስራ ማተኮር አለብን ማለት ነው። ለምን ብዙ ነገራቶች የሚገኙ እዛ ነው። እያቸው እንግዲህ ወይ ሀብታም ነጋዴ ካልሆናችሁ በቀር እዚህ ምንድነው ትንሽዬ ቢዝነስ ይዘን የራሳችን ቢዝነስ ወይም ደግሞ ትንሽዬ ተቀጣሪ ሆነን ከሆነች ቦታ ላይ ተቀጣሪ ሆነን እንግዲህ ሁሌ እያማረር ነው የምንኖረው ማለት ነው። እያማረር ነው የምንሆን ወደዚህ ወደ ዲጂታል ዓለም ወደ ኦንላይን ስራው ላይ ጆይን ማድረግ አለበት እያንዳንዳችን። እንግዲህ አብዛኛው ሰው ስልኩን ለምንድን ነው የሚጠበቀው? ለመደወያ ብቻ የሚጠቀምበት ለመደወያ የሚጠቀምበት ከዛ አለፍ ሲል ደግሞ ለመዝናኛ የሆነ መረጃ ለማግኘት ምናምን ከዛ አለፍ ሲል ሌላ ነገር አይጠበቅበትም። ስለዚህ በእጃችን በያዝነው ስልክና ኢንተርኔት ነው የሚያስፈልግ። ኑ ኦንላይን ስሩ ሲባል አንዳንድ ሰው ይመጣል። ከዛ በኋላ ልፋት ያለው አይመስለውም። አንድ ሳምንት ይቆያል፣ ያቋርጠዋል። እንደዚህ ነው እንዴ ስራው ብሎ ያቋርጠዋል። እንደዛ መሆን የለበት። ወስናችሁ ስትመጡ ወደዚህ ስትመጡ ማለት ነው ወስናችሁ ነው መምጣት ያለባችሁ። ስለዚህ ካልወሰናችሁ አትምጡ። ኖርማሊ መጥቶ ጆይን ማድረግ ብቻ ቫሊዩ ስለሌሉ ነው እንደዛ ምላችሁ ማለት ነው። ጆይን ማድረግ ብቻ ቫሊዩ የለውም። ያ ሰው አመጣችሁ ጆይን አደረጋችሁ ከሳምንት ከሁለት ሳምንት በኋላ ጠፋችሁ ቫሊዩ የለውም። ስለዚህ ወጣታችሁ የምትሰሩ ሰዎች እውነት በዚህ ያልፍልኛል ብላችሁ እንግዲህ ተማሪ ሆኑ እዚህ ፕላትፎርም ላይ በወር በጣም ብዙ ብር ሜክ የሚያደርግ ሰው አለ። በአንድ ወር ውስጥ በጣም ብዙ ብር እንግዲህ ቤተሰብ ስጡ ከማለት ወጥቶ ሰው የሚረዳ ተማሪ እናውቀዋለን እኛ ማለት ነው። በዚህ ፕላትፎርም ነው የምላችሁ፣ በሌላ አይደለም። በዚህ ፕላትፎርም እኔ በማስተዋወቀው ፕላትፎርም ማለት ነው። ስለዚህ ሞር ወጥረን እንስራ፣ ህይወታችን እንቀይር ነው የምለው። ስለዚህ አሰራሩን እናሳያችኋለን። ዛሬም ነገ ምንድነው ኑ አብረን እንስራ ነው።